የወሲብ ገበያ አሳሳይ የሆኑ የቤት ልጆች በምስጢራዊ የወጥመድ ባህሪያቸው ተለይተው ይታወቃሉ። ከእነዚህ ባህሪያት መካከል አንዱ ከጓደኞቻቸው ባል ወይም ሚስት ወይም ከጓደኛቸው ፍቅረኛ ጋር ወሲብ ለመፈጸም የሚፈለግ ድብቅ ፍላጎታቸው ነው። ከሴት ጓደኞችሽ መካከል ከባልሽ ወይም ከፍቅረኛሽ ጋር የመማገጥ ድብቅ ምኞት ያላት የትኛዋ እንደሆነች እንዴት ማወቅ ትችያለሽ? ይህን ጥያቄ ወንዶችም ራሳቸውን ጠይቁ። ከዚህም በተጨማሪ ተመሳሳይ የጾታ ግንኙነት ለማድረግ የሚያነሳሱ ምስጢራዊ ምልክቶችን ያሳያሉ። እነዚህ ምልክቶች ለምንና እንዴት ያሳያሉ? አብረን የምናየው ይሆናል። በዛሬው ፕሮግራም ግርምትና ፈገግታን በሚጭሩ ምስጢራዊ ባህሪያት እየተዝናናን የምንማማር ይሆናል። ሰላም፣ እንዴት ናችሁ? ውድ የዮናዳ ሚዲያ ዩቲዩብ ቻናል አድማጮች፣ በዚህ ቻናል የማቀርብላችሁ ስለ ተቃራኒ ጾታ ሳይኮሎጂና ስለ ሰው ልጅ ውስብስብ ባህሪና ምስጢሮችን በተመለከተ የማቀርብላችሁ ተከታታይ ፕሮግራሞች በየጊዜው ወደ እናንተ እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። የዛሬን ፕሮግራም ያዘጋጀሁት በአንጋፋው የጥበብ ፈርጥ በነፂ ህልፈት ሐዘን ውስጥ ሆኜ ነው። ኢትዮጵያ ትልቅ የጥበብ ሰው በማጣቷ ልባችን ተሰብሯል። ለቤተሰቦቹ፣ ለወዳጆቹና አድናቂዎቹ መጽናናቱን እመኛለሁ። ወደ ርዕሳችን እንመለስ። ሳይለንት ኪለርስ ተብለው ከሚመደቡ በሽታዎች በቀር ሌላ የትኛውን በሽታ ሲይዘን በበሽታው መጠቃታችን የምናውቀው የህመም ስሜት ሲሰማን ነው። ትኩሳትና ራስ ምታት የብዙ በሽታዎች ቀዳሚ ምልክቶች እንደሆኑ ብዙዎቻችሁ ታውቁታላችሁ። ታዲያ በወሲብ ንግድ መሰማራት እንዴት እንደ በሽታ ይቆጠራል የሚል ጥያቄ ታነሱ ይሆናል። በወሲብ ንግድ መሰማራቱን እንደ በሽታ ባንጠራውም በዚህ ገበያ የተሰማሩ ወጣቶችና ሌሎችም የሚያንጸባርቁት በማር የተላወሰ እንግዳ ምስጢራዊ ባህሪያቶች በተለያዩ የስነ ልቦና በሽታዎች ምልክቶች ዝርዝር ውስጥ የሚገኙ ናቸው። እነዚህ እንደ በሽታ ምልክት የሚቆጠሩ ባህሪያት የትኞቹ ናቸው? ከዚህ ቀጥሎ የሚገልጻቸው ምስጢራዊ ባህሪያት በወሲብ ንግድ የተሰማሩት ብቻ የሚያሳዩት ባህሪ ሳይሆን ከወሲብ ሱስ ጋር በተያያዘ አንዳች የስነ ልቦና ዲስኦርደር ያለባቸው ማንኛውም ሰው ሊያሳዩ የሚችሉ ድብቅ ባህሪያት ናቸው። ከወሲብ ሱስ ጋር በተያያዘ ከሚጠቀሱ የስነ ልቦና በሽታዎች መካከል አንደኛው ኮምፓልሲቭ ሴክሹዋል ቢሄቪየር ዲስኦርደር የሚባለው ነው። ልብ በሉ፣ አንድ ሰው የስነ ልቦና ዲስኦርደር እንዳለበት የሚያረጋግጥለት ወደ ሳይካትሪስት ሄደው ተገቢውን ሕክምና ካደረገ ብቻ ነው። መልካም፣ አሁን መጀመር እንችላለን። ከፍቅረኛሽ ወይም ከባልሽ ጋር መማገጥ የምትፈልግ የራስሽ ቤስት ጓደኛሽ ካለች ከምታሳያቸው ምስጢራዊ ባህሪያት መካከል አንዱ ዲሰፕሽን ይባላል። የጾታ ስሜታቸውን መደበቅ ወይም ድብቅ ፍላጎታቸውን ከሌሎች እይታ መሰወር ነው። ይህ ብዙም የማይዘልቅ ነገር ግን ከባልሽ ጋር በመጀመሪያ ቀናት ተዋውቃችሁ ጊዜ የሚያሳዩት የተጠና ዘዴያቸው ነው። ለምሳሌ ሴት ጓደኛሽን ለመጀመሪያ ጊዜ ከፍቅረኛሽ ጋር ወይም ከባልሽ ጋር ስታስተዋውቂያት የምታሳየው የመጀመሪያው ባህሪዋ ምልክት ለባልሽ ትኩረት በመንፈግ ምንም አይነት ስሜት እንዳልሰጣት በሁኔታዋ ወይም በአኳኋኗ ታሳየዋለች። እሱን አለማየትና የወሬ ጨዋታዎችን እሱን ያማክለ እንዳይሆን በማድረግ ከአንቺ ጋር ብቻ ነው የምታወራው። ለሱ ሀሳብ አትሰጥም። የሆነ ነገር ቢጠይቃት እንኳን ለቅጽበት አየት አድርገው ሌላ ቦታ እያየች ወይም አንቺን እያየች ነው ምላሽ የምትሰጠው። ይህን የምታደርገው ባልሽ ትኩረት በመነፈጉ በጭንቅላቱ ለምን የሚል ጥያቄ እንዲያጭርበትና ቤቱ ከሄደ በኋላም ስለ እሷ ጊዜ ስትሆን እንዲያስብበት ለማድረግ የምታሳየው ቴክኒክ ነው። ይህን የስነ ልቦና ሳይንስ ቢሄቨራል ማኒፌስቴሽን ይለዋል። አእምሮን የመቆጣጠር ስልት ነው፣ ወይም በሌላ አገላለጽ ኢሞሽናል ቺቲንግ ይባላል። የስሜት ቺቲንግ ማለት ነው። ሁሌም በአካል ቺት ከማድረግ በፊት የሚቀድመው በስሜት ቺት ማድረግ ነው። ስለዚህ ጓደኛሽ በፍቅረኛሽ ወይም ባልሽ ላይ የጭንቅላት ጨዋታ በጀመረች ቅጽበት በስሜት ቺት ማድረግ እንደጀመረች ይቆጠራል። ይህን ባህሪ በወሲብ ገበያ የተሰማሩ የቤት ልጆች የሚያሳዩት የጉዳዩን ጠቀሜታ አስበውበት ሳይሆን በዚህ ስራቸው የተነሳ በራስ የመተማመን ስሜት ስለሌላቸውና በውስጣቸው የመሸማቀቅና የመፍራት ስሜት ስላላቸው ባይ ዲፎልት የሚፈጠርባቸው ነገር ነው። ዲሰፕሽን ሆኖ የሚገለጠው ማለት ነው። ነገር ግን በወሲብ ገበያ ያልተሰማሩ ሆኖም ግን የወሲብ ሱስ ያለባቸውና ተያያዥ ዲስኦርደር ያለባቸው ይህን ባህሪ የሚያሳዩት አጥንተውና አስበውበት ነው። ታዲያ ይህን ጊዜ ፍቅረኛሽ ወይም ባልሽ ነገር የሚገባው ቆቅ አራዳ ከሆነ ፈገግ ብለው እያያት በአንድ ጥያቄ ብቻ ከዚህ በኋላ አሁን ካሳየችው ስቴፕ እንዳትሻገርና ወዲያውኑ ትኩረቷን መቀልበስ ይችላል። ፈገግ ብሎ እያያት የሆነ ቦታ አውቅሻለሁ ወይም የሆነ ቦታ የማውቅሽ ይመስለኛል ማለት ብቻ ነው የሚጠበቅበት። በወሲብ ንግድ የተሰማሩና ባይሰማሩ እንኳን ከባለትዳር ወይም ከጓደኛቸው ፍቅረኛ ጋር የመማገጥ ሱስ ያለባቸው ሰዎች
ድርጊታቸውን የሚፈጽሙት በምስጢር በተለያዩ ቦታዎች ስለሆነ የሆነ ቦታ የሚያውቃት ከነዚህ ስፍራዎች በአንዱ ሊሆን እንደሚችል ስለምጠረጥር ድንግጥ ወይም ርብሽብሽ ትላለች። ከዚያ በኋላ የት እንደሚያውቃት አተኩራ ለምትጠይቀው ጥያቄ ማብራሪያ ሳይሰጣት በተራው እሱ ደግሞ በቸልታ የሚያልፋት ከሆነ ቀደም ብላ የነፈገችውን ትኩረቷን በሙሉ መልሳ በፍርሃት ስሜት እሱን ለማናገር የሙከራ ስርጭት ማድረግ ትጀምራለች። ባልሽ ወይም ፍቅረኛሽ ይህን ካላደረገ በእሷ ምስጢራዊ የወጥመድ መረብ ወደ ሁለተኛው ስቴፕ ትሸጋገራለች። ሁለተኛው ምስጢራዊ ባህሪያቸው ኢንዳይሬክት አፕሪሺዬሽን ይባላል። ከዚህ በፊት ስለ ፍቅረኛሽ ወይም ባልሽ ማንነት ወይም ስለ ስራው በተመለከተ ከአንቺ አሊያም ከሌሎች ሰዎች በሰበሰበችው መረጃ መሰረት የባልሽን ማንነት በሌላ ሰው ገጸ ባህሪ ሰጥታ ያን ሰው ማድነቅ ትጀምራለች። እያወራች ያለችው ስለ ሌላ ሰው ቢሆንም በዚያ ውስጥ ራሱን ስለሚመለከት ትኩረት ሰጥቶ እንዲያዳምጣት ለማድረግ ሲሆን ይህ የወንዶች ደካማ ጎናቸው እንደሆነም ስለምታውቅ ነው። ወንድ ልጅ በባህሪው ከተቃራኒ ጾታ አድናቆትን መስማት ይወዳል። በተለይ ፍቅረኛው ስለሱ እያነሳች እንድታደንቀው ይፈልጋል። ይህን አንቺ አድርገሽ የማታውቂ ከሆነና ከጓደኛሽ ይህን ነገር ካገኘ በጾታ ስሜት ባይመኛት እንኳን እሷ ሁሌም የአንቺ ቤስት ጓደኛሽ እንድትሆንና አንቺን ባገኘሽ ቁጥር እሷን ይዘሻት እንድትመጪ ጫና ሊፈጥርብሽ ይችላል። በሌላ አነጋገር በተጠመደ ወጥመዷ ላይ ቁራጭ ስጋ የማስቀመጥ ብልሃቷ ነው። አድናቆቷን ለመስማት ስል ወደ ምስጢራዊ መረቧ ሰተት ብሎ እንዲገባላት ታደርገዋለች። በነገራችን ላይ ይህን ጉዳይ በተለያዩ ርዕሶች በሰራሁት ቪዲዮ አብራርቼ ነበር። ብታምኑም ባታምኑም አድናቆት የወንድ ልጅ ደካማ ጎኑ ነው። ሴቶች በአግባቡ መጠቀም ከቻላችሁ የራሳችሁን ወንድ የእናንተ እስረኛ ማድረግ የምትችሉበት ብልሃት ነው። በእርግጥ ማንኛውም ሰው አድናቆትን ይፈልጋል፣ ግን ወንድ ልጅ በሚስቱ አድናቆትን ሲያገኝ እሷን የበለጠ የመውደድና የማክበር ስሜቱ ከፍ ይላል። ታዲያ የውሸት ወይም የማስመሰል እንዳይሆን መጠንቀቅ አለብሽ። ምክንያቱም የውሸት አድናቆትን እንደ ፌዝ ስለምንመለከተው፣ ይህ ደግሞ እንደ ናቅሹና ክብሩን እንደተዳፈርሽ ስለሚቆጠር ለአንቺ የነበረውን ፍቅሩን በጥላቻ ስለሚተካበት አድናቆትሽ ልባዊ ካልሆነ ባታደንቂው ይሻልሻል። ሶስተኛው ምስጢራዊ ባህሪያቸው ዘ ፎርቢደን ፍሩት ኔቸር ኦፍ ሳይበር ሴክስ ይባላል። ይህን ቃል በደንብ የሚገልጽልኝን አማርኛ ትርጉም ላገኝ አልቻልኩም፣ ግን በግልጽ ለማስረዳት ያህል ፎርቢደን ፍሩት የሚባለውን ቃል የስነ ልቦና ሳይንስ የተጠቀመው ከመጽሐፍ ቅዱስ ሀሳብ በተወሰደ ሲሆን የኤደን ገነት የተከለከለችውን ዛፍ ፍሬ ታሪክ የሚያስታውሰን ነው። ስለዚህ ይህን ከሳይበር ሴክስ ጋር አያይዘን ስንመለከተው የተከለከለን ፍሬ ለመብላት ማህበራዊ ሚዲያን በመጠቀም ምናባዊ የወሲብ ስሜትን መቀስቀስ ልንለው እንችላለን። ይህን የሚያደርጉት ከማህበራዊ ሚዲያዎች መካከል በአንደኛው ማንነቷን በማያሳይ የፌክ አካውንት ለፍቅረኛሽ ወይም ለባልሽ ሪኩዌስት ልካለች። በአካል መጠነኛ ቅርብ ካደረገች በኋላ በፌክ አካውንቷ ፕሮፋይል ላይ ወሲብ ቀስቃሽ የራሷን ፎቶ ታስቀምጣለች። ይህኛው ባህሪያቸው ውስብስብና ተጨማሪ ባህሪያትን በጥምረት ያካተተ ሰፋ ያለ ይዘት ያለው ስለሆነ በቀጣዩ ጊዜ እንቀጥላለን። ዮናዳብ ነኝ። በቸር ቆዩልኝ። ቻው።